የብሉይ ኪዳን መጻሕፍት ብዛታቸው ስንት ነው? ሀ 41 ለ 46 ሐመርሃ 36 መ 32 ትክክለኛው መልስ ለ 46 ነው። የብሉይ ኪዳን መጻሕፍት ብዛታቸው 46 ነው። እነርሱም የሕግ መጻሕፍት፣ የታሪክ መጻሕፍት፣ የመዝሙርና ጥበብ መጻሕፍትና የትንቢት መጻሕፍት ናቸው። ጥያቄ ቁጥር 2 አምስቱን የሕግ መጻሕፍትን የጻፋቸው ሀ ኢያሱ፣ ለ ሄኖክ፣ ሐመርሃ ሙሴ፣ መ ሰሎሞን። ትክክለኛው መልስ ሐመርሃ ሙሴ ነው። የሕግ መጻሕፍት የሚባሉት ሙሴ የጻፋቸው 5 መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። በአይሁድ መምህራንም ሆነ በክርስቲያኖች ዘንድ እንደሚታመነው የእነዚህ መጻሕፍት ጸሐፊ ሙሴ ነው። ጥያቄ ቁጥር 3 የመጽሐፈ ኢያሱ ወልደ ነዌ ጸሐፊ ሀ ሄኖክ፣ ለ ሰሎሞን፣ ሐመርሃ ሙሴ፣ መ ኢያሱ። ትክክለኛው መልስ መ ኢያሱ ነው። የመጽሐፈ ኢያሱ ወልደ ነዌ ጸሐፊ ኢያሱ ነው። ኢያሱ ምዕራፍ 24 ቁጥር 26። መጽሐፈ ኢያሱ የሚለው ስም የተሰጠው ከመጽሐፉ ደራሲ ከነዌ ልጅ ከኢያሱ ነው። ጥያቄ ቁጥር 4 እግዚአብሔር በአራተኛው ቀን የፈጠረው ምንን ነበር? ሀ ሰውን፣ ለ የምድር አራዊትና ወፎችን፣ ሐመርሃ ፀሐይ ጨረቃንና ከዋክብትን፣ መ ዕፅዋትንና ወፎችን። ትክክለኛው መልስ ሐመርሃ ፀሐይ ጨረቃንና ከዋክብትን ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 16 እስከ 17። እግዚአብሔርም 2 ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። ጥያቄ ቁጥር 5 ኦሪት ዘፍጥረት መጽሐፍ በአጠቃላይ ስንት ምዕራፎች አሉት? ሀ 60፣ ለ 50፣ ሐመርሃ 45፣ መ 40። ትክክለኛው መልስ ለ 50 ነው። ዘፍጥረት መጽሐፍ በአጠቃላይ 50 ምዕራፎች ያሉት ሲሆን ረጅምና ብዙ የቃላት ብዛትን ከያዙ የመጽሐፍ ቅዱስ መጻሕፍት አንዱ ነው።